መጠኝ ይሄ ልጅ ወዴት ሄዶብኝ ይሆን? ደህና ነህ አክሊሉ? ምን አገባ? የኔን ደህንነት አትጠይቀኝ አላልኩም? ያው የአንተ ደህንነት የእኛን ደህንነት ይወስነዋል ብዬ እኮ ነው። ዳጣ የምትባል ሴት ታውቃለህ? አዎ አውቃለሁ። እንዴ ዳጣ የምትባል ሴት እርግጠኛ ነህ? እኔ ምን እዳ አለብኝ? ግን አንድ ነገር ልንገርሽ፣ እዚህ ቤት የሚያኖረኝ አስገድዶኝ ነው። አስገድዶኝ በጉልበቱ። ምን ስለሆንሽ ማን ብለሽ ነው የምታስቢው? አክሊሉ እንደሆነ በጭራሽ አታገኝም። ጠልፎ የሚያስቀምጣት ሴት አትሆን አንቺን የሚያስቀምጠው። ቆይ አንቺ ቆንጆ ነኝ ብለሽ ነው የምታስቢው? አንቺ ነው ያሽሻል። አክሊሉ በጣም አውሬ የሆነ ሰው ነው። የሚደሰተው እንኳን በስቃይ ነው። ይዘገያል እንጂ ኋላ ኋላ እውነታው ፍርዱ አይቀርም እንደሚባለው ሁሉ ዛሬ ላይ አክሊሉ ጉድ ተሰርቷል። መድብል ወንድነቱን አሳይቷል። እስካሁን ድረስ እየታገሰና እንዲሁም አክሊሉን ማጥቃት የሚችሉበትን ነገር ሲያመቻቹ ቆይቶ ነበረ። ዛሬ በዘበኝነት የእሱ ቅጥረኛ በመሆንም እቤት እንዲያገለግለው ተመካክረዋል። የሚገልጹ ፎቶኮፒዎችና እንዲሁም አይዲ ካርድን ታመጣለህ እያለ ሲያስጨንቀው ነበረ። ይሄኔ እንዲታገዘውና ለነገ እንዲያቀርብ እንግዲህ መድብል ቃሉን ሰጥቶ ነበር። ቢሆንም ግን የተዘናጋበትን አጋጣሚ በመጠቀም ከጀርባ በማፈንም መድብልነቱን አስመስክሯል ማለት ነው። ለማንኛውም እንግዲህ ያው የሰገን መውጫ እየተቃረበ ይመስላል። አክሊሉ ማን ይሆን እዚህ ግቢ እየሰለለኝ ያለው የሆነ አካልማ አለ ያለው ነገር ፍንትው ብሎ በግልጽ ተገልጾለታል ማለት ነው። በሌላ በኩል እንግዲህ ሰገን እዛው ከታገተችበት እቴቴ ጋር ተገናኝተዋል። እቴቴም በሰገን ንግግር አንዳንድ አማርኛዎቿ ወጣ ያሉ ማለትም ያው በእገታ የደረሰባት የስነ ልቦና ችግር አንዳንድ ነገሮች ወጣ ያሉ ናቸው። ስለዚህ ከእቴቴ ሀሳብ ጋር ሊገናኝ አልቻለም። እናም አክሊሉ እብድ ናት ያለው እንዴት አንቺን ሊያግትሽ ይችላል? ምክንያቱም በዙሪያው ቆነጃጅቶች መልካም ሴቶች አሉ። አንቺን በጭራሽ ሊያግትሽ አይችልም። የልጅን ስነ ልቦና ደግሞ በደንብ ጠንቅቄ አውቃለሁኝ። እናም ስም አታጥፊ እያለቻት ነው እንግዲህ ከታገተች ትረዳት በመፈለግ እያንዳንዱ ሚስጥሯን ብታጋራትም አሁን ላይ እቴቴ እሷን ለመርዳት ፈቃደኛ አይደለችም። ያው ልጇን ያመነችው። ስለዚህ ሰገንን ምንም የተናገረችው ነገር ቢኖርም እዚህ እሷን ለማስወጣት አላሰበችበትም። እንግዲህ ከዛው ከተዘጋችበት ትታት ወጥታለች። አክሊሉ አሁን ላይ ሴሙ የወጣበትን ስም እያፈላለገ ነው። ማለትም ለሰገን ስልኩ እንዲሰጣትና ከነ መድብል ጋር የመልእክት ልውውጥ ለማድረግ ያመቻቸው ዘንድ ያስገቡላት ቢሆንም ያው ትነጠቅ ችላለች። ይህንም ተከትሎ ታዲያ አሁን ላይ አክሊሉ ስሙ በማን ስም እንደወጣና ባለቤቱ ማን እንደሆነ አውቋል። ይኸውም እንግዲህ በዳጣ ስም እንደወጣና ዳጣ ማናት በማለት አሁን ላይ ከሌሎች ሰዎች ጋር እያጠያየቀ ነው ያለው። እንዲሁም ከቤቱ ያለው ደላላው መርዞ ራሱ ስለ ዳጣ ማንነት የሚያውቅ መሆኑን ተከትሎ አሁን ያችን ልጅ ታመጣልኛለህ ያለው ነው። ይሁን እንጂ ከኋላ የሚያመጣበት ጣጣ ሌላ መዘዝ እንደሚያስከትልበት ያውቃልና ዳጣ ከተገናኘን ሰንበት በት ብለናል። አሁን ላገኛት አልችልም ብዬ ነገሩን መዝጋት አለብኝ። ለአክሊሉ ሁሉን አውቃለሁ ማለት ዋጋ ያስከፍላል እያለም ነው ያለው። ለማንኛውም በዛሬው ክፍል ምን አዲስ ነገር አለ? ሰገን ድራማ እንደቀጠለ ነው። እንግዲህ በባለፈው ክፍል እንደተመለከት ነው ሰገን ከታገተችበት ሆና በላዩ እንድትጠጣና እንድትሰክር ማን እየረዳት እንደሆነ እንድትናገር አስገድዷት ነበረ። እሷም እንግዲህ ሰክራ የመጀመሪያ ጓደኛዬ ፍቅረኛዬ ነው ስልኩን ያመጣና የሰጠኝ በማለት ተናግራለች። በስካር ሆና የተናገረችው ነገር እሱም ንቆሊተው አልፈለገም። ይሄ ነገር እንደ ጆፍ ያሞራ እያንጃበበ ያለ አካል አንድ ነገር አለ፣ ስለዚህ የሆነ ሰው አለ ማለት ነው እያለ እየወጣ እያፈላለገ ነው። ይህንን ማድረግ እንዲያመቸውም ወደሆኑ የሴሙን ባለቤት ነው ፍለጋ የቀጠለው። በሌላ በኩል እቴቴ እንግዲህ ከግቢው ያው የግቢው ድምቀት ሆኖ ቀጥሏል። አንዳንድ ንግግራቸው ከአክሊሉ ጋር የሚመሳሰል ቢሆንም እናም ዛሬ ላይ እንግዲህ የቤተሰቡን አባላት ሰብስበው ምግብ መብላት ይወዳሉ።
ከተከራዩ ሰዎች መካከል መርዞ ብቻ ነው። ከመርዞ ጋራም ምግብ እየተመገቡ ሳለ አንዳንድ ነገሮችን ይለዋወጡና በንግግራቸው ደግሞ ከአክሊሉ ጋር መመሳሰላቸውን ተከትሎ እውነትም የአክሊሉ እናት እያለ ነው። ይኸውም መርዞ ያው ቸኮል ብሎ ሊበላ ሲል የቴቴን ጣት ሊጎርስ በመሞከሩ ነው። እናም ደላላ ሲባል ግን ለምንድነው ማትረጋጉት? ለምን ከውካዋ ሆናችሁ እያለችም ያው እቴቴ ያየችውን ነገር በግልጽ ነውና የምትናገረው። አሁንም እየነገረችው ነበረ ማለት ነው። ከመርዞ ጋር በዚህ ሁኔታ ምግብ አብረው ተጋርተው ሲጨርሱም አሁን ላይ የአክሊሉ ወጥቶ መቅረት እያሳስባት ነው። የት ሄደ እያለች ነው። እሱ ግን ወጥቶ አሁን ሰዎችን እያፈላለገ ነበረ። እሱም ዳጣ የሚለው ስም ልጅስ የት ትገኛለች የሚለውን ነገር እያጠያየቀ ነበረ። በኋላም እንግዲህ ከግቢው ካለው ከመርዞ ጋር ተነጋግሮ ዳጣ ስለምትባል ሴት ትነግረኛለህ ሲልም ጠይቆታል። እሱም አዎ በሚገባ ዳጣን አውቃታለሁ፣ ግን ያየን ሰንበት በት ብለናል በማለት መልሶለታል። ሞገሴና መድብል ደግሞ ለብቻቸው እየተመካከሩ ነው። ሰገን መውጣት አለበት፣ ይህ የመድብል ዋነኛ አቋሙ ነው። ሞገሴም ቢሆን በመድብል መውጣት ምንም አይነት ጥያቄ የለውም። ይሁን እንጂ ጣው የሚችለውን ነገር በጥንቃቄ ስህተት እንዳይሰራ ነው አሁን ላይ እየተጠባበቀ ያለው። ሆኖም እንግዲህ በትዕግስትና ሁሉም ነገር በትክክል መደረግ እንዳለበት ነው መድብልን እያስረዳው እየነበረው። እንግዲህ መድብልና ሞገሴም በሚገባ ሁሉንም ተመካክረው ጨርሰው የኋላ ኋላ እንግዲህ አሰላለፋቸውን ቀይረዋል። በሌላ በኩል እቴቴ የሰገን ልቅሷ ሁለ ነገሯ እየረብሻ ስለመጣ ይች ልጅ ግን ምንድን ነው የምትጓጉረው? ለምንድን ነው የምትጮኸው? እስኪ ወደ መኝታ ክፍሏ ልግባ በማለትም ከፍታ ገብታለች። ይሄኔ እንግዲህ ሰገን አተኛኘቷ እጅግ በሚያሳዝን ሁኔታ ነበረ። ቆይ ይች ልጅ ለምን አትነሽም? አንቺ ምን ሆነች ነው እያለችም ጠይቃታለች። ሰገን ከት ብላ ነበር የሳቀችው። አንደበቷም ያው በስካር ተያይዞ አንዳንድ የምትናገራቸው ነገሮች ወጣ ያሉ ስለነበሩ በቴቴ ሁኔታውን አልወደደችውም ማለት ነው። ታዲያ እሷም እንግዲህ ቆይ ምን ሆነች ነው እዚህ ጋር የተዘጋሱ? አይ ልጅሽ በጣም ጨካኝ ነው፣ በእኔ ላይ ይኸው እድሜ ዘመኔን ገትና እንድሰቃይ አድርጎኛል በማለት እንግዲህ ለቴቴ ነግራታለች። ቴቴ ግን ልታምናት አልፈለገችም። ቆይ እንዴት አንቺን እዚህ ጋር ሊያመጣሽ ቻለ? አዎ ከፍቅረኛዬ ከምወደው ከመጀመሪያ ነው ነጥሎ እዚህ እንድኖርና ፈተናዬን እንዳይ እያደረገኝ በማለትም ለቴቴ ትነግራታለች። እቴቴ እንግዲህ ንግግሯ ሁለ ነገሯ ደግሞ መጀመሪያ ውጪ ውጪ ስላለቻት እኔ ውሻ አይደለሁም ውጪ ውጪ የምትይ ልጅሽ ይኸውልሽ በጣም ክፉ ነው ከምትጠብቂው በላይ ልክ አንቺ የምታውቂው ደህና ሰውነት እዚህ ጋር ግን የለም፣ ጨካኝና በሰው ስቃይ የሚደሰት አረመኔ ነው በማለት ነበር እየነገረቻት። እንግዲህ ይህንን እየሰማች እቴቴ ግን ለልጇ በማዳላት ተይው እባክሽ እብድነትሽ እሱ እውነቱን ነው። ከዚህ በፊትም ተያት በቃ እብድናት፣ እሷ እርዳታ አያስፈልጋትም፣ ወደ እሷ ክፍል መግባት የለብሽም ያለው ትክክል ነው። ስለዚህ እዛው እንደ ፍጥርጥርሽ በማለት ተታቶታለች። ሌላኛው እንግዲህ ዛሬ ላይ ኤፍራታና መርዞ አሁን ጥሩ ፍቅር እየተጫወቱ ይመስላሉ። እሱም እንግዲህ ቀሚስ አሰብታ ብር ስጠኝ ያለችው ያው የያዘው ገንዘብ የማይሞላለት ሆኖ በአካውንቱ ትራንስፈር ሲያደርግላት እንመለከታለን። ከዚህ በፊት እንደ ባል ኃላፊነትን አለመውሰድና አሊያም ደግሞ አሳልፎ ኤፍራታን ለሌላ ሰው ለመሸጥ የማያቅማማው ነገር እጅግ ያበሳጭና ያናድድ ነበር፣ እንደ ሴት ልጅ ማለት ነው። እናም እንግዲህ ሚስቱን እስከዚህ ደረጃ ድረስ እንደ መደራደሪያ የሚጠቀማት መርዞ ዛሬ ግን ክብር እየሰጣትና እየተንከባከባት ነው። ታዲያ ወደ ውጭም ሲወጣ ከአክሊሉ ጋር ሲገጣጠሙ ቆይ ምን አለህና ነው አንተ እንደዚህ እየተካለብክ ያለው? የትስ ልትሄድ ነው ሲልም እሱም ወደ ሚስቱ መሄድ እንደሚፈልግ ሲነግረው ምን አባውነ ነው አንተ ድሃ አይደለ እንዴ? ምን ነው የምትንከባከባት? ባለኝ ሴት ልጅ ናት፣ እንደ እንቁላል እንክብካቤ ያስፈልጋታል እያለም ለሚስቱ ምን ያህል ኃላፊነት እየተሰማው እንደሆነ ገልጾለታል ማለት ነው። የሚያውቀው ነገር እንዳለ ደግሞ ለሞገሴ ሲነግረው ሞገሴ ደንግጧል። ጭራሽ ደግሞ ከዳጣ ምን አለው እንዴት ሊያውቃት ቻለ? አላውቅም ብለህ ነገሩን መደምደም አለብህ፣ ሁለተኛም ደግሞ እሱን እንዳታመላክተው ሲል ማስጠንቅቆታል። አዎ እኔም እኮ ፈርቼ መጀመሪያ ገና ዳጣ ሲለኝ ነው መሸሽ ጀመርኩት ብሏል። እንግዲህ ሰውየውም ትኩረቱን እሷ ላይ አድርጓል። አሁን በሁለተኛ ጊዜ ተጠቂ ልትሆን የምችለው አሊያም ደግሞ ሴሙ በሷ ስም ስለወጣ ምን አገናኛችሁ? ሰገንን እንዴት ልትረጃ ትቻልሽ? በማለት እሷን እንግዲህ እንደምንም ሰዎች በማሰለፍ ሊያፈላልጋት ነው ማለት ነው። ምናልባትም የድራማ አካል ሆና ዳጣ ልትቀላቀል ይመስላል። እንግዲህ ያው በሚቀጥለው ክፍሎች ነው ልናይ የምንችለው።
እቴቴ ሰገንን ሳትረዳት እንደዛ ከመኝታ ክፍል እንደተዘጋች ወጥታ አሁን ልጇን ፍለጋ ናት። ልጇ በቀላሉ እግሩ እየተያዛት አይደለም። በተለይ አሁን በዙሪያው ግቢ ውስጥ የሆኑ ጠበኞች ያለም ደግሞ እኔን የማይፈልጉ ሰዎች አሉ። ስለዚህ እነሱን በደንብ ማጥመድ አለብኝ፣ ዘበኛም ያስፈልገኛል በማለት እንግዲህ ከመርዞ ጋር ሲደራደር ቆይቷል። መርዞ ከዚህ በፊትም ቤቱን እንዲሸጥለት በ80 ሚሊዮን ብር ተደራድሬልሃለሁ ሲለው ከሽ ካላመጣ እንስማማም ሲል ነበረ እየተነጋገሩት። አሁንም ቢሆን እንግዲህ በዘበኛ ጉዳይ የእውነትም እሱ እንደቀጠረው አድርጎ ከመድብል ጋር በመመካከርም ወታደር ሆኖ ሀገር ሲያገለግል እንደቆየና አሁን ደግሞ ከዛ በጡረታ መልኩ ተባሮ አሁን ላይ ከእሱ ቤት በዘበኝነት ተቀጥሮ እንደሚሰራ ይነግረዋል። እንግዲህ ልብሱን፣ ሁሉ ነገሩን፣ ማንነቱን፣ አለባበሱን ቀይሮ ነው ወደ አቶ አክሊሉ ቤት የተከሰተው። አቶ አክሊሉ እንዲህ ሰውዬ አዲስ አይደለም፣ ለምንድን ነው የማውቃቸው ሰዎች ድጋሚ ደግሞ ወደዚህ ቤት የሚመጡት? እኔ የሆነ ነገር እየተምታታብኝ ነው እያለም ብልን ያየበትን ቦታ በጣም ጨንቆታል የት እንደሆነ። እናም ሲያስተውል ቆይቷል። አሁን መታወቂያ፣ ጉርድ ፎቶ ዘተረፈ እያለ ብዙ ነገር እየጠየቀው ነው ያለው። ነገር ግን በዚህ ሰዓት እንግዲህ መድብል ሁኔታውን አዘናግቶ ከጀርባ እንቅ አድርጎታል። እንግዲህ እቴቴ ያው የድራማው ድምቀትም የግቢው ድምቀትም ናቸው። በተለይ ከሉላ ጋር በመግባባት ጥሩ ጊዜ እያሳለፉ ነው ያሉት። ይሄ ነገር እዛ ቤት ያለውን ሚስጥር ለሁሉም እያወጡት ይሆን? አብረን እንከታተላለን። ለማንኛውም ለዛሬ ሰገን ድራማ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።